አመሰግናለሁ። ጥቅምት 11 2018 እንግዲህ በዛሬው ዕለት አንድ ከኤር ፎርስ ኃይል የነበረ ወጣት ታጋይ እንግዲህ በዚህ ትግል ዓለም ውስጥ ይበቃኛል፣ አማራ ላይ እየደረሰ ያለው ግፍና መከራ ይበቃል በማለት ከተቋሙ በመውጣት ወደ ፋኖ የተቀላቀለ አንድ የአየር ኃይል አባል አለ። እስኪ አጠቃላይ ያለውን ሁኔታ ማንነቱን እና አጠቃላይ የነበሩ ሁኔታዎችን ከሱ እንቀበል ወይም ያሉትን መረጃዎች ከሱ እንወስዳለን ማለት ነው። ወደሱ ጋብዛችኋለሁ። እሺ፣ አመሰግናለሁ። እስኪ ስምህንና የት አካባቢ ስትሰራ እንደነበር ያለውን ነገር አጫውተን። እሺ፣ ስሜ ሸካማ እባላለሁ። በኤርፎርስ አየር ኃይል እዝ ነበር ያነበርኩት። አየር ኃይል እዝ ኤርፎርስ ክፍለ ጦር ነበር የምሰራው። የክፍለ ጦሩ ወታደራዊ ፖሊስ ወይም ደግሞ ተዋጊ አባል ነኝ። እዛ በነበረው ስነ ስርዓት ያው የዘረኝነት እንትኖች ይታያሉ። በጣም ትኩረት የሚደረገው ነገር ቢኖር ዘረኝነት ነገሮች ናቸው። እዛ አማራን ስትሆን ወይም ደግሞ ብሔርህ አማራ ስትሆን በጣም ልዩ መከራ፣ ብዙ ስቃዮች ይደርሳሉ። የሚደርስበት መከራ ምንድነው ካላችሁ መልመላ በመጣ ሰዓት እንደዚህ በተለያየ ስራ ደረጃዎች አሉ፣ የማዕረግ ደረጃዎች፣ ስልጠና ደረጃዎች አሉ። በእኔ ብቻም አይደለም ብዙ አማርኛ ተናጋሪዎች ላይ የተለየ ግፍ ነው የሚደርሰው። ከኋላ መጥቶ ከኋላ ተመርቆ 2018 ተመረቀ፣ 2000 ላይ 2010 ተመረቀ፣ 2018 15 የመጣው የበለጠ ደረጃ እየደረሰ ሌላ ብሔር ሲሆን ኦሮሚያ ተናጋሪ በሆነ ቁጥር መልመላ ከመጣ የተሻለ መልመላዎች ይመጣሉ። የተሻለ ብዙ መልመላ አሁን ኤር ፎርስ ላይ ብዙ መልመላዎች አሉ። ብዙ የተሻለ መልመላ አለ፣ የተሻለ ደረጃ አለ። መልመላዎች ብሔርን ወከለ መልመላ እየተመለመለ ለኛ አእምሮ የሚነካ ነገር ሲፈጠር፣ ስለዚህ አማራነት ወንጀል ከሆነ የሚለውን የአእምሮ እንትን ይዘን ስለዚህ አያስፈልግም በማለት በዛሬው ዕለት ትግሉን ለቅቄ ወደ አማራ ፋኖ ተቀላቀልኩ። እሺ እሸቱ፣ እንደው ከዚህ በፊት የት ቀጠና የት አካባቢ ነበርክ? እንደው በግል ስናወራ ያሉትን ሀሳብ ስታጫውተኝ እንግዲህ በቪአይፒ ጥበቃ ደረጃዎች ላይ ነበርክና ምንድነው እንደው እውነት በወታደራዊ ተቋሞች ላይ አማራ በመሆናችሁ የሚደርስባችሁ የነበረው ግፍ እና መከራ ይበቃል በማለት ቢያንስ እንኳን ከአማራ ጋር ፋኖ ጋር ተሰልፌ አንድ ግዳጅን ፈጽሜ ለሀገሬ ለእውነት መስዋዕት መቻል አለብኝ በሚል ነው ከዛ ተቋም እንደወጣ የነገርክ ያለና እንደው በተቋሙ ደረጃ እስኪ መቼ ዓመተ ምህረት የተቀላቀልከው የቴት ቦታዎች ግዳጆችን ፈጽመሃልና እስኪ እንደው ይሄን አጠር አድርገህ በመጨረሻም የምታስተላልፈው መልእክት ካለ እዛ በመከላከያ ተቋሙ ውስጥ በማንኛውም የሙያ ዘርፍ ያሉ አማራውያን የምታስተላልፈው መልእክት አለ? የመጨረሻ እድሉን እስኪ ላንተ ልስጥህ። እሺ፣ አመሰግናለሁ። እኔ አሁን እንደምለው ታውቃለህ፣ እኔ ስታገል የነበረው በአየር ኃይል በደብረ ዘይት ከተማ ነው። አየር ኃይል ዋና ማዘዣ ደብረ ዘይት ላይም ታግያለሁ። አዲስ አበባ ላይም እንደዚሁ በሁሉም ቦታዎች ያልተሳተፉት ብዙዎች ባድሜ ሳይቀር ይጃሉ። አልሻባብ ውጊያ ላይ አልሻባብ ውጊያ ሄሊኮፕተር ጃባዮ ይቻሉ እንደዚሁ ብዙ ጠቅላይ ሚኒስትር ሞራ ኦር በቃ ብዙ ጀነራሎች ሲመላለሱ እጀባ የኛ ነበር። እጀባ አዲስ አበባ ድረስ ያደረሰ ወላ ብዙ አመራሮች አሉ። ብዙ አመራሮች በእኛ እጅ የሚንቀሳቀሱት እኛ ግቢ ጉብኝትም ሆነ ማንም አመራር ሲናስጎበኝ ምን ነው እኛ ስራዬ እዛ ነበር። ኤርፎርስ ውስጥ ነበር የምሰራው። ኤርፎርስ ውስጥም አልሻባብ ውጊያ እስከ ባድሜ እንትና ማነው ካራማራ አለፉ እስከ ድሬዳዋ፣ ባህር ዳር ወደ ምንጃር ብዙ ኦፕሬሽኖችን ተወጥቻለሁ። ኦፕሬሽን ተወጥችም የሆነ የዘረኝነት እንትኖች ስላሉ አይመችም ኃይል። አሁን ከተቋሙ ልትወጣ የቻልክበት ዋነኛው ምክንያትና እስኪ እንደው ሌሎች እዛ ተቋም ውስጥ ያሉ ከምንም በተለይ አማራ ለሆኑ ኃይሎች የምታስተላልፈው መልእክት ካለ እስኪ። አማራ ምንም ተጨቁነን ኑሮ አይኖርም። ተጨቁነን እስከመቼ የሚለውን ይዘው ይሄ አማራ ፋኖ ትግል ቢቀላቀሉ የተሻለ ነገር ነው ብዬ አስባለሁ። ምክንያቱም ምንድነው ካልከኝ እዛ ሁሌም ተረጋጭ ነው ከመኖር ተረጋጭቶ ከመኖር ረግጦ መኖር ይበልጣል፣ ይሻላል። እኛ በርግጥ ልክ ነው፣ መርገጥ አይደለም አላማችን፣ ሀገራችንን ማቅናት ነው አላማችን። ነገር ግን እኛ ደግሞ ተረግጠው ከመኖር አላማህን ከፍ አድርገህ ከሰው በሳይኮ በልጠ መገኘት ይኖርብናል። በልጠን ከነሱ
እነሱ ረግጠው ከስራ አድርገው ከኋላ የመጣውን አብልጦ ከማኑ ሲያኖሩ እኛ ደግሞ ከነሱ የበላይ ሆነን የመኖር ስለፍል አላማ ስለነበር ሀገሬ ስንት ህፃናትና ስንት ሴት ልጆች ጡታቸው እየተቆረጠ እዛ መቀመጡ ወይም ደግሞ እኛ እዛ መኖር ምንም ጥቅም የለውም። እዛው አማራዎች አሉ ብዙ ለሀገር የሚታገል ለሀገር አላማ ያለው አማራ አለ። ግን አላማ ይኑረው እንጂ እዛ የሚሰራው ስራ ግን ልክ አይደለም። እሱ አላማ ያለው ተቀምጦ አላማ የሌለው ነው የሚያድገው። እሱ በስንት ሺህ ዓመት ተመረገ ገብቶ በ92 ገብቶ በ95 ገብቶ በተራ ነገር ታስሮ ማረሚያ 5 ዓመት 6 ዓመት ተፈርዶበት ማረሚያ ውስጥ ነው የምታገኘው። እሺ ደብረ ዘይት አየር ማረሚያ ውስጥ ግባ፣ ታስሬም ገብቻ ቃሉ ግባ። ውስጥ ስትገባ 75% አማርኛ ተናጋሪ ነው ታስሮ ያለው። ምንም መፍትሄ የሌላቸው አሉ ታስሮ የተቀመጡ። አንድ አለ ብር ጠፋ ተብሎ 5 ዓመት የተፈረደበት ሻምበል በ97 አብሮ ይታገላል። እንዲህ አይነት ሁሉ ትግል ለአማራ አይሆንም። ምንድነው አማራ እንዴት ልዩ ጭቆና ይደረግበታል? ልዩ ጭቆና ሊደረግብን አይገባም። ስለዚህ እዛ ውስጥ ያለ አማራ አይጠቅምም፣ አይሆነንም። ስለዚህ ትግሉን መቀላቀል ይኖርብናል። እናታችን እህታችን በየቦታው ጡታ እየተሸለተ ጡታ እየተቆረጠ ልንኖር አይገባም። በርግጥ እዛ ላለ ሰው የሚነገረው የፖለቲካ ንግግር ይለያያል። እዚህ ፋኖ ሌላ ነው ተብሎ የሚወራው፣ እዚህ ስቶን የምታየው ደግሞ ሌላ ነው። እዛ የምታየው ሌላ ነው፣ እዛ የሚወራ ስለ ፋኖ ሌላ ነው፣ እዚህ የምንሰማው ግን ስለ ፋኖ ሌላ ነው። ስለዚህ ሃይላይቱ ይለያያል። እዛ የሚደረገውና እዛ የሚነገረው ድርጊት ይለያያል። ድርጊቱና ሆነ ንግግሩ ስለሚለያይ አይጠቅምም። መከላከያ አሰራሩም ሆነ እንትኑ ስለማይጠቅም እዛ ያላችሁ ጓዶች የምነግረው ነገር ወደ ፋኖ እንቀላቀል ለምለው አመሰግናለሁ። እሺ ከልብ አመሰግናለሁ። ቀጣይ እንግዲህ በትግሉ ውስጥም ተሳትፈ የተሻለ ሚናና አማራዊ ግዴታ እንደምትወጣ ተስፋ እናደርጋለን። ሌሎቻችሁም እንግዲህ ሁላችሁም የወንድማችን መልእክት በመቀበል ይህ አማራዊ ግዴታችንን ከተቋሙ በመውጣት የምንችለውን አስተዋጽኦ እናደርግ ለማለት ፈልጌ ነው። እኔም ከልብ አመሰግናለሁ።